ያንተ ፊት ወደዛ ነው ገባ ለእናንተ ብለው ያሰሩትን ኬክ እናንተን ብለው የመጡትን አክብረህ ስታናግራቸውን ያላየው አንደኛ አላየውም ክብር አለኝ እንኳን ብትል እኔ ሲመስለኝ ለዩቲዩብ ስትል እንጂ እነሱን ታከብራለህ የሚል እኔ አንድም እንትን የለኝም ገብተህ ማየት ትችላለህ እኔ ራሴ ሪከርድ አድርግቼ ፖስቼዋለሁ ክብር አለኝ ካልክ ደግሞ ክብር እንዳለህ ለነሱ በተግባር አሳያቸው በጣም ነው የሚከተሉ በጣም ነው የሚወዱ እኔ የቅናት መንፈስ የለብኝም የመቀኝነት መንፈስ የለብኝም አልহামዱሊላህ በራሴ ሰርቼ ወጥቼ ምገባኒ ምንም ያንተን የሚያሳየኝ ጉዳይ የለኝም ግን ስለ እህቶቼ አሁንም ዛሬም ነገም ከነጎዲያም ድብና አድርጎ ስለ እህቶቼ ያገባኝ እየሄዱበት መንገድ ጥፋት ከሆነ እነግራቸዋለሁ የመቀበል ያለ መቀበል ሲቀጥል በግ የሚባሉት ደግሞ ለምን መሰለ በጎች ምናምን የሚባሉት እኔ ምላቸዋለሁ አንዳንዴ ግን እምላቸው የሚሉት የሆነ ነገር ሲባሉ አንቺ ሸርሙጣ ብላ መታተሳደባለች አንቺ የሆነ ነገር ብላ መታተሳደባለች እኔ ከሷ ጋር ምን ጉዳይ አለኝ ሚጠቅማትን ነገር ወጥቼ ስነግራት መታከሰደበችኝ ኦፍ ኮርስ ዛሬም ነገም ከነጎዳም ለሚቀጥለው ማመት በግነች መታ ሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግናት ገባህ አይደለ ሶ እኔ ካንተ ጋር ፐርሰናል ችግር የለብኝም ስለ እህቶቼ ግን ነገም አሁንም ጥፋት ላይ ቆኑ ነግራቸዋለሁ ቴንክ ዩ ስለሆነ ችግር የለውም ግን ደግሞ ይሄ እናንተን አይወክልም የህፃን ልጅ ስራ ነው በአጠቃላይ ማለት ነው ተረዳሽኝ አይደለ ስለዚህ አንድ ታላቅ ነኝ ወይንም የሆነ ሰው ከኔ የሆነ ነገር ያገኛል ብለሽ የምታምኚ ከሆነ ሰዎችን ሰፖርት የምታደርጊ ከሆነ በጭንቅላትም ማደግ አብሮ ግድ ይላል የሆነ ነገር እዚህ ጋር ያደረግሽ የሆነ ነገር እዚህ ጋር ያጠፋሽ ማቻ ያደርግም አይደለ ስለዚህ አብሮ ጭንቅላታችንም ማደግ አለበት ከሰው ልጅ ጋር እንዴት መግባባት እንችላለን እንዴት ማውራት እንችላለን የሚለውን ነገር በደንብ እንዲገባችሁ ይገባል ከዛ በፊት እኔ አንድ ቀን ጠርተሽኝ ወይንም ገስት ላይ ገብቼ አውርተሽኝ አታውቂም አይደል ማቲ ነው ዛሬ መጥቶ እስኪ እናውራችሁ ያለኝ ስለዚህ እኔን አውርተሽኝ ቢሆን ያኔም ድሮ ነገሮችን ፈተን ሰላም ይሆን ነበር ማለት ነው እኔም በራሴ ማግዛችሁ ነገር ካለ አግዛችሁና ሁሉ ነገር ይስተካከል ነበር ስለዚህ የምናወራባቸው ነገሮች የሆነ አንዳንዴ የሆነ እንደተማረም ሰው ብንሆን ሞር የተሻለ ነው ብዬ አስባለሁ ሌላ ምንም የሚጨምረው ነገር የለም ያወራሻቸውን ነገሮች እኔ ከዛ በፊት አላውቅም አሁን ግን ስላሳወቅሽኝ አመሰግናለሁ ሰፖርት ማድረጋችሁ ነገር ካለ ሰፖርት አደርጋችኋለሁ እናንተም ደግሞ ማስተካከል ያለባችሁ ነገሮች እሺ አብርሻ እኔም ደግሞ ወቅቱ ህማማት ነው ምናልባት በቀደም ባደረግነው ዝም ብለን እኛ ለሙድም ነው ፍዲ ተቀይረን ምናምን ትስልን ነበርና በዛ ነገር በጣም ይቅርታ ነኝ በበኩሌ ይቅርታ በዚህ አጋጣሚ አብርሽ እኔ ማነሳልህ ነገር እንደ አንድ ወንድም ያው ስህተታችንን ነግረህናል